ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን እንዴት ናችሁልን? ባካችሁ አንዴ ለጥ እንበል። ለምን አልጋጨው ለምን አትሉ? ይሄን ያህል ነው የምናከብራችሁ ለማለት ነው። ክብራትና ክብራን አንድን ሙዚቃ ፈትሸን ትንትን አድርገን ብልቱን አውጥተን የምናይበት የሙዚቃ ዝግጅታችን ቀጥሎ ይቀርባል። እስከዛ ሰብስክራይብ አድርጉ፣ ላይክ ያላደረጋችሁ እንደዛው ለወዳጅ ዘመዶቻችሁ ሼር አድርጋችሁ ተመልሳችሁ ይሁን። መልካም ጊዜ። ገብሬ ምን አይነት ሙዚቃ ነው ጋበዝከን? የንዋይ ደበበ ነው። ይሉኝታ የሌለሽ ያው በጣም የታወቀ ዘፈን ነው፣ ብዙ ሰዎች ያውቁታል። ግን ያው እንድንሰማው እንድንዝናናበት ስለፈለኩ ሙዚቃን ስንሰማ አይደለ በጆሮአችን በደንብ መስማት ይኖርብናል። አካልበን ማጣድፈን ምናምን ሳይሆን መዝናኛም ብቻም ሳይሆን የንዋይ ስራዎች ደግሞ እንደዛ እንድትሰማቸው ያስገድዱሃል። ግጥሞቹ፣ ቃላቶቹ ምናምን ፐርፌክት ናቸውና እንዝናናበት ይህንን ማስተርፒስ የሆነ ስራ። የሚገርም ኢንትሮ ነው። 90ዎቹ ላይ ያስታውሳችሁ? 90ዎቹ ውስጥ በጣም ይጋበዝ ነበር ይሄ በተለይ ጠዋት ላይ 17.1 ላይ ብዙ ጊዜ በቃ አንዳንዴ እንደውም የሆነ ኮሌክሽን ከፍተው የሚሄዱ ነው በጣም የሚደጋገሙ ሙዚቃዎች አሉ ጠዋት ላይ። ይሄ ያለ የጋሽ ጌታቸው ካሳ ትዝታ፣ የፍቅር አዲስ አንድ ሰው በቃ በጣም ጠዋት ላይ አስበዋል 12 ሰዓት ምናምን ነገር ለስላሳ ሙዚቃ ነው በብዛት የሚጋበዝ የነበረው። ስፖርት አለ ወዲያው እንደጀመረች የሆነች ስፖርት አለች አካል ብቃት እንቅስቃሴ ምንም ስሜትም ባልሰጠኝ ነገር አንተ ተው፣ ለዛ ነው እንደዚህ ወከትላል። አይውልህ እኔ ማን ነው አሁን ሬዲዮ እየሰማ ስፖርት የሚሰራው የሚለው ምን ይታወቃል? አይሰራም። ኮሜንት ያርጉልህ። አሁን ያኔ ሲሰሩ የነበሩ ሰዎች ያገርጡህ እንዴ? አይ በወቅቱ እኮ ይሰራ። በነገራችን ላይ ሬዲዮ ላይ ሲተላለፍም ሌሎች እየሰሩ እንዳሉ እየጠበቀ ነው እያሰራው ራሱ እንዴ ነው እሱማ። እና ተጠጋቢ ግርሽም ምናምን ታርጊናል እኮ ታዲያ ስቱዲዮ ውስጥ ነው አንድ ሰው እንደዛ አሁን እናቀዘቅዛለን ድምፅ ራይት ቆንጆ ምናምን አባባስ ይመስላል። አስባል ጠዋት 12 ሰዓት ነው፣ ብርዱ አለ ምናምን በሱ ነው የሚጀምረው ነው ያን ጊዜ ካልተሰለኝ ነው። ከዛ በኋላ ደግሞ እነዚህ ሙዚቃዎች ምናምን በጣም ቀንህን በቃ ምንድነው በጣም በውብ መንገድ ነው የሚጀምረው። ጠዋት ላይ የነበሩት ሙዚቃዎች ይሄም ቀጥታ ወደዛ ነው የሚወስደኝ። በቃ ጠዋት ቁርስ ታዘጋጅ ተፍተፍ እያልክ ምናምን ደስ ይላል። ግን ይሄ አልበም በጣም ቆንጆ ነው ማለት ይሄ ብቻ ሳይሆን ሌሎችም ዘፈኖች ምናምን በጣም ጸዴ ናቸው። አሰራሩ ገራሚ ነው። ይሄ 90ዎቹ ቅርብ ጊዜ ነው። ይሄ 90ዎቹ መጀመሪያ አካባቢ ይመስለኛል ይገጥላል። ግን ያው የንዋይ ስራዎች የግጥም ችግር የለባቸውም። ዜማም ሀብታም ነው። አንድ ዘፈን ጀምሮ 4-5 ይቀየራል። ምንም ሪች ናቸው፣ በጣም ሪች ስራዎች ናቸው። እና ቴዲ አፍሮ እንደውም ከሱ ወረሰው አንድ ነገር የማስበው አሁን ጎንደር ፋሲል የሚያነሳበት ዘፈን ባለፈው ከአንድ ወዳጄ ጋር እየቆጣት ነው ነበር ምን ያህል ጊዜ ዜማ እንደሚቀኝ ዘፈን እየሰማኸው 5-6 ይቀያየራል። ከንዋይ የተወሰደ ይመስላል። ያ በጣም ሪች ነው። አሁን የቴዲም ዜማ እንትን አንድ ዘፈን ላይ የሚጠቀም የአማርኛ ዘፈኖች በአብዛኞቹ በትንሹ 3 ዜማ ይኖራቸዋል አይደለ? የዜማ እንትን ችግር የለም። ብዙ ጊዜ አንድ ዘፈን አይደል? እኔ ብዙ ሊኖር ይችላል ማላውቀው፣ ግን አንድ ዜማ ብቻ ኖሮት በጣም ወደው ዘፈን የቴዲ ታደሰ በመላ በሰበብ አንድ ዜማ እኮ ነው። ይሄ ነው በቃ እየተደገመ የሚሄድ እንደገና የሚመለሰው። ደግሞ የድሮ ሙዚቃዎች ረዥም ናቸው በቃ። እና ግን እንዴት ደስ እንደሚበቃ እዚህ ጋር አይቀይረውም፣ እንዲሁ አይታጠፍም እንዳትልም። ያቺ ክላሲካሏም ያንን ነው የሚያጅበው በተመሳሳይ መንገድ ይዞህ ግን እስከ መጨረሻ ይቆያል። እና በጣም የትናት የማተረፍ ዜማ መብዛት አለ። ኤሬስ ቆንጆ ዜማ የሚገርም አሬንጅመንት ነው። ጀማመሩ ራሱ
ካንም ደግሞ እንትናም ኢሜጇም ለሙዚቃው እሱ ላይሪክስ የሰራው ልጅ አሳምሮ ነው። አሪፍ አድርጎት ፍቅሬም ትርጉም አጣ ለተረተመቼ አንቺም በዚህ ይብቃ እኔም እስከመቼ ለነዋይ ግጥም ገጣሚነት ግን ብዙ ተወርቷል። በርግጥ ግን እንደ ድምፃዊ እንጂ እንደ ግጥም ደራሲነት አንዳንድ ገጣሚያን ብለን የምናውቃቸው ሰዎች የማይገጥሙት አይነት ግጥም እኮ ነው የሚገጥመው። እውነት አሁን የሰማነው ግጥም ተራ ገጣሚ ቢገጥመው እንዲያርገሽኝ ብዬ ምናምን ይቅርታ አድርጌልሽ አንቺ ግን እንደዚህ አድርገሽኝ ምናምን የሆነ አላለም። ፍቅሬም ትርጉም አጣ ለተረተመች አንቺን በዚህ ብቃሽ እኔም እስከመቼ እንትኖቹ በቃ በጣም እንኳን ግጥምን የሚረዳና ማሰብ ለሚያሰላስል ሰው ሌላው ራሱ ቆም ብለህ እንድታስብ የሚያደርገው እንትን ብዙት ነው። ግን በጣም ልስልስ ማለት ምርር ያለ ነገር ነው የምትሰማው ማለት ግን እንትና ያለ ነው ቋንቋው በቃ ደስ ብሎ እንደዛ እኮ ለስልስ ይሄ እንዴት ነው አንዳንዴ እኮ ማለት በተማረ ሰው እኮ ሁሉም ነገር ያምራል አይደል? አንዳንዴ ሁሉ ነገሮችን የሚገልጽበት መንገድ አሁን ይሄ ቋንቋ ምንም ቢሆን ቋንቋው የተገለጸበት መንገድ ኮምፎርታብል ሆነ እንድትሰማ ያደርጋል። እንዳልከው ምርር ያለ ግን በጣም የሚያወራው ነገር እኮ በቃ ነው ምግባርሽ በቃ ምግባርሽ ማይረባ ምግባር ያለሽ እንደዛ እያላት ነው። ግን ቋንቋው ግን በቃ በጣም ደስ ወይ እውነት እኔ በገጣሚነቱ በጣም እንትን አለኝ፣ ክብር አለኝ። ድምፃዊነቱ እንዳለ ሆኖ ገጣሚነቱ በጣም የሚገርም ነው። እኔ በመጽሐፍት በምናምን መኖር የነበረበት ብዬ አስባለሁ። ዜማው እንዳለ ሆኖ ገጣሚ ተብሎ ደግሞ አርቲስት ነዋይ ይባላል። ገጣሚ ነዋይ እንዴት እንደሚገለጽ አብዛው አርቲስት ውስጥ ሊካተት ይችላል። ግን በጣም ግጥሞቹ በጣም ሪች ናቸው። በጣም ደስ የሚሉት ፐርፌክት ናቸው። ትረፍት የሆነ የተራረፈ ነገር አታይባቸው። ቋንቋቸው ግን የራሱ አይመስለኝም ነበር ታውቃለህ። እኔ አላውቅም ነበር እንዴ ለስንቱ ሰጥቷል። ነዋይ ለብዙ ሰው ሰጥቷል። አብዛኛው ከ90% በላይ ስራዎቹ የነዋይ ራሱ ስራዎች ናቸው። ይገርማል። ደስ ይላል። ራሱ ስራ ሰው ተቀብሎ ሰርቷል ይሆናል የተወሰነ አላውቅም። ግን እንደ ሌሎች ዘፋኞች የራሱ አይመስለኝም። ስራ የሆነ ስራ ራሱ አለ። የፀሐይ ስራ እንደሆነ የማውቀው ለምሳሌ ካልተሳሳትኩኝ ብቻ የተጸጸተበት በኋላ እንትን የሐረር ምናምን የሚለው ዘፈን ነው አይደለም። እሱማ ለራሱ ለፀሐይ እሱ በሰጠው ስራ ፀሐይ ሲምነሸነሽ ነው እኮ እንደዛ። እሱን እኮ ነው የምልህ። በሽልማት ሲንበሸብሽ ሐረር ነው አሉ ቤቷ እኮ። ጎንደር ሲሄድ ጎንደር ነው አሉ ቤቷ ይላል። ጎጃም ሲሄድ ጎጃም ማለት እሱ የለውም ደግሞ እንዲህ አይነት እንደዚህ የቀያየረ በየቦታው የሚያጫውታት ነገር የለችም። ፀሐይ እንደዛ እያለ በቃ ሽልማቱ እንደ ጉር ነው መቼም አስበዋል። ሰው ደግሞ ቦታውን ከጠራለት የሆነ ቦታ ያኔ 10 ብር ጅማ ነው አሉ ቤቷ ሲል የጅማ ሰው ደግሞ ሐረር ሄደህ ዘፈን የተሰማሃል። ሐረር ነው አሉ ቤቷ ትላለህ። ይሄ ሰው ያስተው አጭበረበረ ላይ ነው የቡና ገንዘብ ሐረር ሄደህ ደግሞ እንደዛው እና በዚህ ነው ነዋይ ሲጫወት መቼም ደግሞ ታውቀዋለህ አይደል? ኢንተርቪዎቹ ላይ ምናምን እኮ ነዋይ በጥርስ ያስገጥም በጣም ለዛ ያለው ሂውመር በጣም ይችላል። አሁን የመጨረሻው ጨዋታው እጅግ በጣም ከመወዳት ማከብራት አዳነች ወልደ ገብርኤል ጋር የነበረው ቆይታ ነው። ብዙ ነገሮችን ገራንጽ ብዙ ነገሮችን አንስቷልና ተናጋሪ ነው። በጣም ነው ተናጋሪ ነው። እጅግ ደግሞ አክባሪ ነው። ሰው ሲያወራ እጅግ በጣም አክባሪ ነው። አዱዬም የጠየቀችበት መንገድ በጣም ደስ የሚል ነው። እስካሁን ኤክስክሉሲቭሊ የፍቅር ህይወቱንም አንስቷል። ቀናተኛ እንደነበረ እሱ የያዛት የፈለጋት ማንም እንዲነካት አይፈልግም እና ስለ አስቴር ከበደ ምንም ያው ሩመር እንደሱ ተነስቷል። በደንብ ይሁት ኢንተርቪውን ገብታችሁ ይሁላት አዱዬ እና በቃ ደስ የሚል እሷን እኮ ቀጥታ ከተወዛዋዥነት ወደ ዘፋኝነት ነው ያመጣው በአንድ ሙሉ አልበም ማለት ነው።
አስቴር ማለት ነው። አስቴር ከበደ አስቴር ከበደ አዳነችን ለገብርኤል እያሰብኩ ስለነበረ አዳነች እሷ ጠያቂዋ እና የነበራቸው ቆይታ እጅግ በጣም መከባበር የነበረበት ፍቅር ደረጃው በጣም ትልቅ ሰዎች ናቸው። ቱባዩ በጣም ክብር ያላት ሰዎች ናት። ትልቅ ሰው እጅግ በጣም እንወዳት። ለኛ ለንቁ ሬዲዮ ፕሮግራም ደግሞ የመጀመሪያ እንግዳችን ነበር። የብዙ ሰዎች ጅማሬ ላይ ያለች አለች። የብዙ ባለሙያዎች የብዙ አርቲስቶች ለቴዲ አፍሮ ብዙ ገዛ ያረጋች። አረ በቃ እኔ አርቲስት በቃ እኔ እንጃ አርቲስት መነሻው ላይ ማንንም ሳያውቀው በፊት ፑሽም አድርጋ ምን ብላ ምናምን በማድረግ እኔ የእሷን ያህል ሰው ሲነሳ አላውቅም። ሁሉም ላይ በትወናውም በሙዚቃው ምናምን ብትሄድ የብዙ ባለሙያዎች ጅማሬ ላይ የእሷ አበረታችነት በጣም አለና በዚህ በጣም ትልቅ ድንቅ ናት። እናመሰግናለን። እንቀጥል። ለነዋይ ግጥም ነዋይን አገረጣችሁት ቆየ በጣም የጠበቃችሁ ነው። የጎጆችን በሩ ክፍት አደረበለ አንቺም ቀረሽ እኔም ቀረሁ ወዲህ በእልህ ነው ለካ የጎጆችን በሩ በእልህ ምናምን ይመስለኝ ነበር። ምን ማለት ነው ምናምን ለካ በእልህ እሷም እዛ እምቢ ብላ ቀረች። እሱም እዚህ እምቢ ብላ ቀረች። ምክር ቤት ሳይዘጋ አክቹዋሊ አልተዘጋም ደግሞ ክፍት አደረ እኮ በሩ። አንቺም ቀረሽ ወዲያ እኔም ቀረሁ ወዲህ። በነገራችን ላይ ግን እዚህ ጋር የሆነ ነገር እንበልበት። የእውነት ነው የምልህ በተለይ ባለትዳር እህቶች ላይ ሴቶች ላይ ማነሳው ነገር መማራችን ማወቃችን ለበጎ ነው፣ ጥሩ ነው። ለቤተሰብ ለምሳሌ ለአንድ ቤተሰብ እድገት ለልጆች በተለይ ባላት ሚና የሴት ልጅ ብትማር ጥሩ። እናትም አባትም ደግሞ ከልጆቻቸው በላይ ለሴት ልጅ ትኩረት ሰጥተው እንድትማር ራሷን እንድታሻሽል ምናምን ብዙ ጥረት ያደርጋል። ነገር ግን እኔ በቃ ይህን ነገር ስላለኝ ሙሉ ነኝ የሚል እሳቤዎች እያየን እንግዲህ በጣም እየተስተዋለ ነው እና አጉል ፉክክሮች ለምሳሌ በፉክክሩ አሸንፈሽ ግን ትዳርሽን ብታጪ ማትረፍ አይደለም እና በጣም ማስተዋል ያስፈልጋል። በተለያዩ አጋጣሚዎች እንግዲህ እኛም ጋር ለቃል ሕክምና እንደዚህ ይመጣሉ ባለትዳር ሴቶች እና ምንድን ነው ለምሳሌ ያለሱን መኖር ይችላል ያለሱን የምሉ ነኝ ልጆቼ ያድጋሉ እኔ አይኬን ፊደም ብራለኝ የሚበሉትን አቀርባለሁ ምናምን የሚል ነገር ይነሳና ባልን በቃ በፊት የነበረው አይነት መቻቻል ማለፍ ስፔሻሊ መቻቻል ሳይሆን ማለፍ የሚባለው ነገር ይቀርና አሁን የምናያቸው ነገሮች ጥሎ ትዳርን መሄድ እንደዚህ እያስፈራ አይደለም እና በፉክክሩ አሸናፊ ሆነሽ ግን ትዳርሽን ከመታጪ ይለፍ ለምጣዱ ሲባል አይጧት ለፍ የሚባለው ነገር ለዚህም ይሰማልና እሱ ነገር ላይ ብናስተውል ጥሩ ነው። እንደ ፋሽንም እየታየ ይመስላል ይሄ ነገር። ሲንግል ማለት መጀመሪያ ትወውል ስታደርጉ እኔ ልጆቼ ለብቻዬ ማሳደግ ነኝ ወይም ልጄ ለብቻዬ አንድ ልጅ ነው ደግሞ በአብዛኛው የሚወለድ እኔ ለብቻዬ ልጄ ነው ማሳደግ ልጅ አምሮት ለማስቀረት እና ይሄ ነገር በደንብ ይስተዋል። ወዴት ነው የሚያስኬደን? ትዳርና ዲፔንደንሲ ወይ ደግሞ ጥገኝነት በጣም የተለያዩ ነገሮች ናቸው። አሁን በፊት ምን ነበር መሰለህ በኢኮኖሚ ችግር በምን ልበለው በሶሻል ስታተስ ወይን በለውና ወይም ደግሞ በማህበራዊ እንትን ባለ ማለት በቃ በራስን ባለመቻል በምናምን ምክንያት እንደዛ በጥገኝነት ነው የነበረው እንጂ በትዳር ግንኙነት የሆነ ሰው የሚያስገባበት አገባ የሚባለው እንደዛ አይነት ነገር አለ። የሆነ ሰው ጋር መተህ አብረህ እንትን ትሆናለህ ወይ ደግሞ በሱ ጥላ ስር ትሆናለህ አይነት ነው አመለካከቱ የነበረው። አሁን እሱን በመተው ሰበብ ምን መጥቷል? አሁን ኢንዲቪጁዌሽን ወይም ደግሞ ሰው ግለኝነት በቃ ራሱን በኢኮኖሚ ራስን መቻልኩ ቆንጆ ነገር ነው። ልጆችን ለማሳደግ ጥረት ማድረግ ምናምን ቆንጆ ነው። ግን እኔ አንድ ሰው ሲንግል ማም ነኝ ብሎ ሰው ሲያወራ ትዳሩ ፈርሷል የሚል ነው የሚሰማኝ እኔ። በቃ እሱ ግን ይረሳል። አሁን እንደ ኩራት ይወራል እንጂ እኔ አንድ ትዳር ያፈረስኩ ሰው ነኝ ወይ ደግሞ በምንም ምክንያት ይሁን ከሰውየው ጋር ለመግባባትም ይሆናል ጉልበተኝነትም ሊሆን ይችላል በምንም ምክንያት ይሁን ብቻ ግን የፈረሰ ነገር እንዳለ ነው የሚሰማው። ልጆቹ ያለ አባት እያደጉ እንደሆነ ነው የሚሰማው።
እና ስለቻልክ ብቻ አንዳንድ ነገሮችን ማድረግ የለብን። ትዳር ከሆነ መቼም የምትጀምረው እኮ ተዋደህ ምን ብለህ እና የሆነ ነገር ካንተ ያለፈን ነገር ለመፍጠር ነው፣ ሌላ ትውልድ ለመፍጠር ነው። መጀመሪያውን እኮ ብቻህን ልጅ እንዲኖርህ ማድረግ ትችል ነበር። ትዳር ውስጥ ለምን ትገባለህ? እንደዛማ እኮ ያንም ያወራዋል አይደል? ትዳር አልፈልግም ልጅ ነው የሚፈልገው እንደዛ እኮ ታዲያ እኮ እንደዛ ብለህ ካሰብክ ወይም ደግሞ እንደዛ አይነት አስተሳሰብ ካላቸው ኖ ልክ ነው ሳይሆን እንደዚህ አይነት አስተሳሰብ ያለም ሰው ካለ መጀመሪያም ትዳር መመስረት አልነበረበትም ማለት ነው። የማታከብረውን ነገር እኮ መግባት የለም ወይ ደግሞ ለማትፈልገው ህይወት ውስጥ መግባት የለብህም። ግን እንደዛ አድርገህ ልጆችን ፈጥረህ ልጆችን ከፈጠርክ በኋላ በጣም ነው የሚሰማቸው። እውነት ለመናገር አሁን የሚያወሩትን ነገር ምናምን ስትሰማ ሌሎች ልጆች መጥተው አባታቸው ሲያጫውታቸው እንኳን ይበሳጫሉ ወይ ደግሞ ያዝናሉ። እንደዚህ አይነት ነገር እና ለምን እንደዚህ አይነት ህመም ውስጥ ትከታቸዋለህ? አንተ ራስህን እንትን አቅም አለኝ ወይ ደግሞ እችላለሁ በሚል ስሜት በሚል እልህ ለማሸነፍ አሸንፈው መውጣት እና ትዳር ማጣት እንዴ ተሸነፈ ትዳርን አታድንም እንዴ? መሸነፍ ከሆነ አይ ሌላ መንገድ ማሰብ ሌላ መንገድ ማሰብ ጥሩ ነው። የሚስሉት ይሄ ሲንግል ማምነትን ወይ ደግሞ በትዳር ላይ አምጾ መውጣትን ውብ ለማስመሰል የሞክሩ ሰዎች አሉ። እሱን ነው የምለው። አንዳንዴ እነዛን ሰዎች የሚከተሏቸው ወይ ሀሳብ የሚሰጧቸው ምናምን ሰዎች በጣም የምታውቃቸውም ሊያጋጥሙ ይችላሉ። ስታያቸው ትዳራቸው ፌል ያደረጉ ሰዎች ናቸው ማለት ነው በተዘዋዋሪ። በቃ ጥርጥር የለውም ብዙዎቹ ትዳራቸው ፌል ያደረጉ ሰዎች ናቸው እና ያንን ፔን እንትን ለማለት ይመስለኛል ለማለስለስ ለመደበቅ በቃ ዲናያል ነው እንጂ ማንም ሰው ልጆቹን ያለ አባት ማሳደግ እንደዛ የሚመርጥ አይመስለኝም። እና ያንን ሽንፈት ውብ አድርጎ ለራስ ብቻ ማሰብ ነው። ካለመሰልጠን ካለመማር ካለማንበብ የሚመጣ ነገር ነው ያስበው። በነገሮችን ካለመማር ጋር ብቻ ሳይሆን ካለማንበብ ጋር ነው ያያይዘው። እንግዲህ መማርና ማንበብ ይለያያል ብዬ አስባለሁ። መማር ብዙ ጊዜ መደበኛ ትምህርት የሆነ እንትን አልጎሪዝም ሎጋሪዝም እያልክ ምናምን የምትለው ነገር አለ። አይጠቅምም እያልኩ አይደለም። ንባብ ግን ከአንተ ፍላጎት ጋር ከህይወት ጋር ከማህበራዊ ነገር ጋር ስለምትፈልገው ነገር ማወቅ እና ያ የበለጠ አእምሮን ያሰፋል፣ አስተሳሰብን ያሰፋል። የዛን ነገር እጥረት ነው የማየው እኔ። እነዛ ሴቶች ላይ ተምረዋል። ሴቶች በትምህርት ጥቅስ ሁሉንም ምን ለማለት እንደፈለግኩ ትረዱኛላችሁ ብዬ አስባለሁ። የሆነ ነገር ተምረዋል ወይ ዲግሪ ያላቸው የሆነ አይነት ስታተስ አላቸው ጥሩ ኢኮኖሚ ያላቸው ምናምን አምረው ተውበው ስለቀረቡ የተሟሉ ሰዎች ይመስለዋል። ግን በጣም የሚያስደነግጥ አለመብሰል ታይባቸዋል። በጣም የሆነ ጫፍ ይዘው በየፖድካስቱ በየምናምኑ ሲጋበዙ ታያቸዋል። እነዛ ሰዎች የራሳቸውን ፕሬዘንት ከማድረግ ያለፈ ብቃት የላቸው ማለት መዋብ ይችላሉ፣ ሜካፕ ምናምን ጎበዝ ናቸው፣ አለባበስ አሪፍ ናቸው ምናምን። ስለዚህ ፕሬዘንተብል ናቸው ለእንትን ሚዲያ እንግሊዘኛ ያውቃሉ፣ ማውራት ስንታቸው ናይስ ነው ምናምን ማውራት ሲጀምሩ ግን ምን ያህል በቃ ከየት ጀምረ ችን ሴት እንዴት ነው አሁን ለምሳሌ አንዳንድ ነገሮች ላይ መግባባት እንድትችል ከየት ጀምረህ ነው የምትገልጥላት ነገሮችን የሚለው ራሱ ግራ ይገባል። ምክንያቱም በጣም በቃ ሄደዋል ስተው ግን ስለ ራስ ብቻ በማሰብ ይመስለኛል አንዳንዶቹ ነገሮች ግለኝነት ነው፣ ራስን ማሰብ ነው እንጂ እስቲ ለትንሽም ቢሆን አንተ እነሱ ራሳቸውን እናቶቻቸው እንዴት ነው ያሳደጓቸው፣ አባቶቻቸው ምን ሲያደርጉላቸው ነበረ፣ ከአባትህ ጋር የምታሳልፈውን ጊዜ ልጅህ አለማግኘቱ እንዴት አይሰማቸው? ወይ ደግሞ ራስህም ካጣኸው ምንም ላይ መስል ይችላል ማለት እኔም ይኖራል እኮ አይነት አለ አይደል? እኔም ከሌለኝ ሌላም ሰው አይኖረው አይነት አመለካከት እንደዛ አይነት ከሆነ ሌላ ጉዳይ ነው። ግን ለምን ትበድለዋለህ ነው የሚቻል ነገር። አንዳንድ ነገሮች የማይቻሉ ነገሮች ሊኖሩ ይችላሉ። ሁሉንም ጠቅላለን እያወራን ሳይሆን አንዳንዶቹ በሚቻል ነገር ግን ባይቀጧቸው ልጆቻቸውን ባይቀጧቸው ቆንጆ ነው። እናት ቢሆኑም ጥሩ ነው። አዎ እኮ እናት እንደዛ ነው። ተጣድፈው ምናልባት ያለ እድሜያቸው ወይ ደግሞ ለትዳር የሚበቃ የአእምሮ ዝግጁነት ሳይኖር ሚስት ይሆኑና እናት መሆን ከብዷቸው ሚስት ስለ ደግሞ ይሄ ትክክለኛ ቤት የምትመራ ማወራ መሆን አቅቷቸው 4-5 ልጅ ይወልዳሉ። አንዳንድ ጊዜ ያ ሁሉ ዘመን ውስጥ ግን አልተቀየሩም። እነዛ ሴቶች ገና አሁንም አልተዘጋጁም ለትዳር ኃላፊነት ማለት ነው። ጥለውት ይወጡና ከአቢዩዝ ከምናምን የመጣ ያስመስሉታል። ግን ብዙ ጊዜ ቢፈተሽ እንደዛ ላይ ሆነ እንደ ዘይት እኮ ሲሆንበት አንዳንድ ጊዜ እውቀት እንደ ዘይት ከሆነ ዘይት ነው ሐላ አይደል ማለት አለ እኮ አለ እኮ ታውቀዋለህ ነገር ማለት አስተሳሰብህን መቀየር አለበት። የምታረገውን ነገር በእይታ ሌላ መነጽር ሊሰጥ ይገባል፣ ፐርስፔክቲቭ ሊኖረው ይገባል። ግን ዝም ብለህ የምታውቃ ፒኤችዲም አለህ ልትባል ትችላለህ ምናምን ግን ያው ድሮ በነበርክበት ቀንቧ እያልክ ልትሄድ ትችላለህ። ግን በህይወት ደግሞ የሚተረጎም ህይወት መስጠት ካልቻል እውነት ነው። ዞሮ ዞሮ አሁን ነዋይ ነው እንደመነሻ ይህንን ሀሳብ የሰጠንና ወንዱም ቢሆን
አሸንፎ ትዳርን ከማጣት ተሸንፎ በትዳር ነው ትልቁ ነገር ነው። እና ብዙ ነገር ነው ደግሞ በትዳር ውስጥ የምናተርፈው። ለምሳሌ ፈት የሆነችን ሴት ሁሉም ሰው አቬይለብል እንደሆነች እንደምትገኝ ነው የሚያስበው። የሆነ አሳቻ ሰዓት ላይ ይደውልላታል። ምክንያቱም ባል የለም እንትን እኮ በጣም ነው የሚወርደው አይደል? ስታተስ ደረጃ የአመለካከት ጉዳይ ነው። ይሄንን ነው እኮ ለመታገል እነዚህ ነገሮች ሁሉ ዋጋ ሊሰጣቸው ይገባል። እሱ ነው ትልቁ ነገር። ያ ነው እኛን የፈጠረን በትዳር ውስጥ ያለ ብስለት አሁን እኛን ለምን ይጠፋናል? ነፃነትም የምንለው ነፃነት ሳይሆን ባርነት ነው የእውነት። እንግዲህ በጣም ብዙ ጊዜ ላነሳው እችላለሁ ከዚህም በኋላ። አቶ ይመስገን ሞላ 3 ነገሮችን ነው አዋህደን የምንይዘው ብሎ አንዴ ሲነግረን ነበር። የመጀመሪያው ነገር ባልና ሚስት ጓደኛ ማቾች ናቸው አለ። ሁለተኛ ባል እንትኖች ሚስት ናት ወይም ባል ነው አለ። ሶስተኛ አባት ነው እናት ናት አለ። ሮል ማለት ነው ሮላቸው። ለምሳሌ በጸብ ጊዜ የሆነ መኮራረፎች ሊኖሩ ይችላሉ። ስትኮራረፉ አለ ጓደኝነታችሁ ነው የሚሻክረው። እንደ እናት መሆን አለባት አይቀርም፣ እንደ ሚስት መሆን አለባት። ልክ እዚህ ጋር ጓደኝነቷ በምትሻክርበት ሰዓት አለ ሚስትና እናትነቱን እናጠፋዋለን። እናንተ ድሮም የሱ ልጆች ምናምን ብላ መታቸው ፍላጎታቸውን ሳትመልስላቸው ልጆቿ ትሄዳለች። ምንነቷን ቫዮሌት አደረገች፣ እናትነቷን። ለሱ ደግሞ ተንከባክባው ምን ብላ በሰላም ተመለስ የኔ ባል ምናምን ብላ ስማ መርቃ የምትሸኘውን ደግሞ ባል ደግሞ እሱን አሳጣች። የተጣሉት በጓደኝነት ብቻ። ስለዚህ እነዚህ ነገሮች ሶስቱን እንደ አንድ አድርጎ አስተባብሮ የያዘ ትዳር ነው የሚሰምረው ብሎ ሲያነሳ ነበር። እና ስንጣላ ስንጨቃጨቅ አለመግባባት ሲኖር በምንድን ነው ያልተግባባነው? በምን? በጓደኝነታችን። ስለዚህ ጓደኝነት ቢሻክ ምን በኋላ ተነጋግረን ብናስተካክለው እናትነትና ሚስትነት ግን ይቀራሉ፣ መጠበቅ አለባቸው። ሶስቱንም በአንዴ አንዱ በተነካ ቁጥር ሌላውን መናድ አያስፈልግም። ግጭቶች በዛ መልኩ ይፈታል። አብዛኛው ደግሞ እልህ አይደል ያስወራል። አብዛኞቹን የፈረሱ ትዳሮች ቢጠና እልህ ይመስለኛል። ምላጭ ወጣው ሽንፈት መስሏቸው ትንሹን ነገር ማለፍ እያቃታቸው ያ የተደራረበ ሰው ይገባበታል ይላል ምናምን። ከዛ በኋላ በቃ ችግር ይጠፋዋል ነገርየውና አብዛኛው መፈታት የሚችል በትንሽ እልህ በምትመስል ነገር ይመስለኛል መጨረሻቸው የማያምረው። ወደ ነዋይ እንመለስ። በነገራችን ላይ ሙዚቃ እየሰማን ነው አድማጮች። ጥሩ ግጥም እንግዲህ እንደዚህ ነው ያፈላስማል። የጠዋት ዛነሽ በጣም ነው ግን እንጥፍጥፍ ብሎ ፍቅሩ አልቆ ማለት ነው። ምርር ያለ ሰው አይነት ነገር ነው የሚሰማው ማለት ነው። ገልጿታል። ግን አሁን የእሱ መቀየም ሳይሆን የእሷ ግን እንዴት ለፍቅር የማትመቸው እኮ በቃ አለች ሲላት ፍር የጠዋት ጤዛ ነሽ የህልም እንጀራ ነሽላ እኮ ብላታል። የሰበኑን እንቅልፍ የህልም እንጀራ እንዴት ነው ሰው ይመጣል? ግን ይቆንዳዴ ገጣሚ ያለ አሁን የባህሩ ሽንፍር ልጅ ነው እግዚአብሔር የባህሩ ሽንፍር ኃላፊ ነው ከስሜቱ ጋር ያለው ለመግለጽ ብሎ እኮ ነው። በቃ ኃላፊ የጧት ጤዛ እንኳን የተለመደ ነው ጊዜ ጥልቀቱ ነው። አሁን በነገራችን ላይ የእንደዚህ አይነት ደራሲያን የግጥም ደራሲያን ሀሳብ ከብዙ ንባብ የመጣ በጣም ፕላስ ደግሞ እኔ ከሁሉ ነገር በላይ አሁን ልብ እያልነው ያሌለነው ነገር ከወላጆች ጋር ልጆች ባላቸው ቅርበት የወላጆቹን ብስለት ልጆቹ ላይ የምታይበት ነው። ዋይዘው አሁን ለምሳሌ ነዋይን ዝም ብላችሁ አስቡትና እሳት ዳር ከአባቱ ጋር ከሀያቶቹ ጋር ከቅድመ ሀያቶቹ ጋር እንደዚህ ታሪክ ሲያደምጥ ያደገ ልጅ ነው ለእኔ የሚታይ። ምክንያቱም በንባብ ብቻ ይሄ አይመጣም። እንዲህ ስነቃሉ ምናምኑ አገላለጹ አይመጣም። ከዛ ደግሞ ንባብም እንኳን ስትል ለንባብ አርያ የሆነ የቤተሰብ አካል ይኖራል። አባቱ ወታደር ናቸው፣ በእርግጠኝነት አንባቢ ናቸው። ብዙ ጊዜ የድሮ ወታደሮች
በጣም በዲሲፕሊን የሚመሩ የሚያነቡ እኔ ለምን እንደሚጠቅማቸው አሁን ለምሳሌ ይሄ ነገር አንብቤ እንሰራለሁ ምናምን የምትለው ወታደር ቤት ነገር ልታልፍ ትችላለህ። አዎ እድሜህ ሁላችንም በእርግጥ የእነሱ አይታወቅም። እነሱ ግን በጣም በቃ ወደ ሞትኛ ጋር መጥቶ ሳይሆን እነሱ ወደ ሞት ሄደው ኦኩፔሽናል አዛርድ ነው በቃ ከስራ ጋር የተገናኘ ችግር አለ። እንደዛም ሆኖ ግን በጣም በንባብ በምናምን እንትን ያሉ ናቸው። በጣም የመጽሐፍት ክምችት አላቸው። ሬዲዮ ይሰማሉ ምናምን። ብዙ ጊዜ አይታችሁ ከሆነ የቀድሞ ወታደሮች በጣም የሚገርም ሰውና ያላቸው እና እሱም የወታደር ልጅ ነው። ያንን የሳልክልኝ በእርግጥም በተለያየ ወታደር ልጅ እንደመሆኑ ናቸው ብዙ ቦታዎች ኖራል ይገባሉ። እየተዘዋወረ ኖሯል። ከአካባቢው ምናምን ይገባል። ወታደሮቹ ጋር ይገባል። ከንባብ ብቻ አይደለም ሚሊዮን በደንብ እጋራሃለሁ። እሱንም እንትን ልጅነት ሳስብና አሁን ለልጆቻችን ቅድም እኮ ያለው ነገር በቃ ከአባቱ ጋር ጊዜ የሚያሳልፍ ልጅ ከአባቱ ጋር ጊዜ የምታሳልፍ ልጅ መከልከል ማለት ነው። አየህ ከአባቷ ከአንድ ወገን የሚገኘውን እውቀት ገደብክበት ነው እና ያንን ነው በደንብ ማስተዋል የሚቻለው። ሌላው ደግሞ ትልቁ ነገር ለእኛ የሚገደው የእኛ ማንነት የእሱ ማንነት የሆነ ነጋችንን ቁጭ ብሎ ዛሬ ላይ መሳል የሚችል ጎረቤትም ነበር። ያን የእውነት አሁን ይህን አፈ ታሪክ የሚናገረው አባቱ ወይም ሀያቱ ላይሆኑ ይችላል። የጎረቤት አንድ አባት ነበሩ። ቡና ሲጠጣ ምን ሲባል ጨዋታ እና ደግሞ በጣም ለዛ ያላቸው ሰዎች ይኖራሉ አይደል? የሆነ በየሆነ ቦታው አንድ በተርቱ ሰዎች ይኖራሉ። ለልጅ የሚገባውን መናገር የሚችሉ ከልጅ ጋር እንደ ልጅ ማውራት የሚችሉ ከልጅ ጋር እንደ ትልቅ ማውራት የሚችሉ ኮሚኒኬሽን ክህሎት እኮ ነው። ይሄ ክህሎት ያላቸው ሰዎች አሉ። ለልጅ የማይባል ነገር አይሉም እኮ ግን በጣም የምትሰማቸው ሰዎች አሉ። እኛ ግቢ አባባ ከብሻ አቶ ከበረ ነው የሚባሉት። አሁን የልጅ ልጃቸው አለች እሳቸው ሞተዋል፣ እሳቸው ሞተዋል። አሁን የልጅ ልጅ አለች እና ይህን ቪዲዮም ታየዋለች እና አቶ ከበረ አመሻሹ ላይ ደጃቸው ላይ ቁጭ ብለው ከዘራቸው እንደገኙ ብለው ይነግሩን ነበር ታሪክ። እሳቸውም ወታደር ነበሩ። ወታደር ቤት ነው ያለፉት። እያንዳንዱን ነገር ልክ እንደ ዛሬ አድርገው ነው የሚነግሩን የነበረው እና ማቲው በሙሉ ተኮልኩሎ እግራቸው ስር የእውነት ነው የምልህ በቃ ቁጭ ብለው ወታደር ጨዋታ በጣም ደስ ይላል። ፊልሙ ላይ ይመስለው ዙ እንደዚህ ፕራይዳቸውን ደግሞ ወንድማቸው እንግዲህ በዛ ሰዓት አየር መንገድ ነው የሚሰሩት። ከውጪ ቆንጆ ቆንጆ ጫማ ከዘራ ራሱ የተመረጠ ነው ምናምን ያመጡላቸው። የሚያረጓት ካቦርት ውበቱ የሚገርም የሆነ እስካሁን አይኔ ላይ ያለ እና በቃ ያችን እየደቁ ምናምን ከዘራቸው ውፍያቸውን ባርጎ እዚህ ጋር የሚነግሩን የነበረው ታሪክ በጣም ይገርም። ወታደር ቤት ታሪክ በጣም ይገርም። ወታደር ቤት የነበራቸውን ነገር የሚያወሩ ከሆነ እና ነፍሳቸውን ይማርልን። አሜን። የእሳቸውን ፍሬዎች የእውነት ማንም በእናት በአባቱ ብቻ የሚሰራ የለም። በአካባቢ ባናጣው ጥሩ ነበር። እነዚህ አይነት ቋንቋ ሀብታምነት ዝም ብሎ አይመጣም። ነገር ነው የሚመጣው። አሁን ላይ እንደውም እንጃ ሁሉ ነገር እንትን አሉታዊ እንዳይሆን እንጂ አሁን ላይ የግጥም ፍላጎቴ በጣም ወርዷል። አሁን ግጥም ሰው ሲያነብ መስማት በጣም ወርዷል። ድሮ ግጥም በጣም ወድ ነበር እና ሪሰንትሊ ግን በጣም ጠባቡ ነው እንትኑ የሚነሱት ነገሮች የሆነ ተመሳሳይ ቦታ የሚሄዱ ናቸው። በተለይ የሆነ ከሴት ጋር እንትን ይበዛል። ስጠብቅሽ ስትቀሪ ምናምን እኔ ጦቢያን ሞዴል ለዚህ ነበር ስትወርድ እንትኑ ስትወርድ አንቺ ምናምን ነው አብዛኛው። የሆነ ወንድ የሆነችን ሴት ወይ ሲናፍቅ ወይ ሲቀየም ወይ ሲጣላ ወይ ሲያፈቅር እና እዚህ ላይ ያተኩራል አብዛኛው። እና በጣም ይገርመኛል። በፊት እኮ ስለ ጾታዊ ነገር ሳይነሳ ተጀምሮ የሚያልቁ ግጥሞች እኮ ነበሩ። እኔ አሁን የግጥም ምሽቶችን ታዘብ ስትቀሪ ጊዜ ወይ ስትመጪ ጊዜ ነው አብዛኛው። በዚህ ነው ሀሳባቸው እንትን የሚሉት። የኔ እንትን ብቻ ይሆን አላውቅም። በጣም እንትን ይወርደዋል። እውነትን ነው ገብሬ። ሶሪ ያቋረጥኩ እንጂ ፑሽኪን እንግዲህ ከታተል ነበር ልጆች ሆነን ፑሽኪን ምገባ ነበር እና ግጥም አቀረቡና ወጣቶቹ ጋሽ ስዩም እንግዳ ነበሩ በወቅቱ እና ምን እንደተናገሩ ታውቃለህ? ሊያስታውሱት ይችላል እሳቸው ናቸው። ምን ወጣቱ ጨለምተኛ ሆነ እንደዚህ ስንት ታሪክ ያላት ሀገር፣ ስንት የምንመካባቸው ብዙ ነገሮች ያሉን ሀገር የሆነ ነገር ውስጥ ገብታችኋል። የሆነ ቃል በቃል ነው ያሉት። አሁን አንተ ያልከውን ስለሚነግሩ ነው። እና ደግሞ ጨለምተኛ ነገር ተስፋ ይታያችሁም ወይ? ሀገራችን እናንተ ተስፋ ካልታያችሁ
ነጋችን እኔ በጣም ያስፈራኛል ቃል በቃል ግርም ብሎኝ እኔም ስዩም አላቸው ጋሽ ስዩም አሁን ቤቱ እንትን በስንቱ ላይ ጋሽ ስዩም ተፈራ አርቲስት ተዋናዩ አርቲስት እሳቸው የክብር እንግዳ ነበር እና ከግጥም ጋር ስለሆነ እያሰብኩ የነበረው እኔ ገጣሚ የክብር እንግዳ ነበር ገጣሚ እያሰብኩ ነበር የክብር እንግዳ ነበርና በቃ የሚጨለምተኝነት ነው ያየሁባቸው ጥሩ ጌታ ነው እና እንዴት ተስፋ እናደርገኛ እናንተ ጨለምተኛ የሚታያችሁ ከሆነ እኛ እንዴት እናስብ ነገዋን ኢትዮጵያ ብሎ ሲያነሱ አስታውሳለሁ እይታችን ጠቧል ይመስለኛል ብዙዎቻችን አንድ አካባቢ ነው የምንኖረው ምናምንና ምናየውም ነገር ተመሳሳይ ነው ምናምን የሆነ ብቻ ግጥም እኔ የሆነ እየተደገመ ይመስለኝ ሁሉም ግጥም ከዚህ ቀደም የሰማሁት ይመስለኝ እና አሁን የሆነ ተወሰነ ጊዜ ሆኖኛል ግጥምን ሆን ብዬ መስማት ካቆምኩኝ ማለት ነው ግን ምንም ያመለጠኝ አይመስለኝ ገብቷል አባባሪ ምንም ያመለጠ ድንገት በሆነ አጋጣሚ ወይ ቲክቶክ ላይ ምናምን አጋጣሚ ሲሰማ የማውቀው ግጥም ነው የሚመስለኝ በቃ አንቺ ስትቀሪ ጠብቄሽ ነበረ ምናምን ነው አብዛኛው ጨረቃዋና መልክሽ ምናምን እንትን ብሎ ምናምን ወይ መወድስ ነው ምናምን ብቻ የሆነ አይነት ሌላ አይነት ምናምን እኔ በዚህ አጋጣሚ በእውቀቱ ስዩም በጣም አደንቀዋለሁ በነገራችን ላይ ምንም ጾታዊ ነገር የሌለባቸው ግጥሞች መግጠም ይችላል ከኑሯችን ጋር ከፖለቲካችን ጋር ከምናምናችን ጋር ከምናባችን ጋር የተገናኙ ሌሎችም ገብሪ አሁን ኤፍሬም ስዩም የሉም እያልኩ አይደለም አይ እሱ በደንብ በመሳል አሁን እኔ ኤፍሬም ስዩምም ላይ ፍቅርን ራሱ በሌላ መንገድ ሲገልጸው አያለሁ አሁን ሶሊያና ሌላ እኮ ነው ብዙ ግጥሞችን በዛ መልክ ሲገጥም እናያለን እንዳልከው የበእውቀቱ ስዩም ደግሞ በነገራችን ላይ ታሪክም አዋቂ ነው ልጁ በጣም ታሪክ ከምናስበው በላይ እና የብላቴ ምናምን ብሎ የሚያወራ ታሪክ አለ በጣም ያውቃል እና አንዳንድ ሰዎች የሱን መጽሐፍ ለምሳሌ ከአሜን ባሻገርን እንደማጣቀሻ አድርገውት በእውቀቱ ስዩም ከአሜን ባሻገር ላይ ገጽ እንዲህ ላይ እንደገለጸው ብለው ትክክለኛውን ታሪክ አጣቅሰው ሲነግሩ ይመጣል በጣም ጎበዝ ነው በዚህ አውትስታንዲንግ ነው በዛ ዙሪያ በጣም ወጣ ያለ ነገር አለውና እኔ በእውቀቱ ያነሳውበት መንገድ ምንድነው ከዚህ አንፃር ስለማይታይ ነው ማለት እንደ ደራሲ ወይ ደግሞ ይሄ በዋልት ምናምን ላይ ብዙ ጊዜ ኢንተርፕሬት ይደረጋል ነገርየው የሚያቀርባቸው ነገሮች ሳቅ የሚያጭሩ ስለሆኑ በዋልተኛ ተደርጎ የመታየት ነገር ያለ ይመስለኛል በጣም የሚገራርሙ ቁም ነገሮች ያሉት ግጥሞች ይገጥማል እንዳልከው ደግሞ የሆነ ነገር ቢነሳ ለምሳሌ ሀገራዊ ጉዳይ የሆነ ወሬ ከዛ ጋር የተገናኘ ነገር ከሄዶ ከ18 ምናምን ይጠቅሳል ይዞ ይመጣል ከዚህ ቀደም ያልጻፈው የትም ቦታ ያልተናገረው ነገር ግን ከዚህ አውድ ጋር ስለሚሄድ ከመዝገቡ ከሚያውቀው ነገር አምጥቶ ከዛ ጋር አሰናስሎ ያቀርበዋልና የታሪክ አረዳዱ ግንዛቤው አገላለጹ በጣም የሚገርም ነው የራሱ ከኔ ጋር የማይሄዱ ነገሮች ቢኖሩትም በዚህ ግን በጣም ሪስፔክት አደርገዋለሁ ለማለት ነው ኤኒዌይስ ቅርብ ጊዜም ፖስት አድርጓል ዩቲዩብ ላይ ፖስት ያደርጋል የተለያዩ ግጥሞችን ፖስት ያደርጋል አጫጭር 2 ደቂቃ ምናምን እንደዚህ አጥር ብለው ግን በቃ ቱ ዘ ፖይንት የሆኑ ቃላታቸው ያረዘመ ምናምን ያልተወሳሰበ ቆንጆ ግጥሞች ይገጥማሉ ይሄንን ይመስላል የነበረን ቆይታ እንግዲህ አብራችሁን ስለነበራችሁ ይሄን ያህል ጊዜ አብራችሁን ቆይታችኋልና ሰብስክራይብ ያላረጋችሁ አካችሁ አረጋግጡ ሰብስክራይብ ማድረጋችሁን የተሰብናቻችሁ ይቀጥል ቪዲዮዎቻችንን ደግሞ ሙሉን በማየት የእይታ ጊዜውንም እንድትጨምሩ በዚህ አጋጣሚ እንጠይቃችኋለን ለነበረን ጊዜ እጅግ በጣም አድርገን እናመሰግንና ስንሰነባበት ዘመነ ቴዎድሮስ ይባላል ገብርኤል ጌታቸው እኔም ሳሙኤል በጋሻው ነበርን እንግዲህ ቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ መልካም ቻው Abet bidiyar Abet